በዛሬው ቪዲዮአችን በአላህ ፍቃድ ከአላህ ሱብሓነሁ ወተዓላ ጋር ተዳፍረው ካጠፋቸው ሰዎች መካከል ከሆኑት ውስጥ ምናይ ይሆናል። በባለፈው ኑምሩድ የተባለው ንጉስ ከአላህ ጋር በመዳፈሩ በዱንያ ላይ አላህ ሱብሓነሁ ወተዓላ በአንድ ትንኝ 400 ዓመት ሙሉ ዱንያ ላይ እንዲሰቃይ አላህ አድርጎታል። ሐታ ጭንቅላቱን በጣም ከመታመሙ የተነሳ የራሱ ወታደሮች እንዲመቱት ያደርግ ነበር። ዛሬ ደግሞ የመንን ያስተዳድር ስለነበረው ስለ ሀበሻው አብራሃ ከአላህ ሱብሓነሁ ወተዓላ ጋር በመዳፈሩ በዱንያ ላይ በምን አይነት ሁኔታ እንደቀጣው የምናይ ይሆናል። ይህንን ድንቅና አስተማሪ ታሪክ እስከ መጨረሻው ድረስ ይከታተሉ። ቪዲዮውንም ላይክ በማድረግ ይጀምሩ። በዱንያ ላይ ከአላህ ሱብሓነሁ ወተዓላ ጋር ተጋፍጠው አላህ ካጠፋቸው መካከል የየመኑ ንጉስ የሆነው ሁላችንም የምናውቀው የሀበሻው አብራሃ ዋነኛ ተጠቃሽ ነው። ንጉስ አብራሃ ካዕባን አፈርሳታለሁ ብሎ ተናግሮ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ሳይላኩ በፊት ሙስሊሞች በኢብራሂም ዐለይሂ ሰላም ቅሪት አላህን ያመልኩ ነበር። የሐጅ ወር ሲደርስም በካዕባ ዙሪያ ጠዋፍ ያደርጋሉ። በአንድ ወቅትም የሐጅ ወር ይደርስና ሐጅ ለማድረግ ከየሀገሩ ወደ መካ ይጎርፉ ጀመር። ከተለያየ ሀገራት ተነስተው ወደ መካ ሲጎርፉ የተመለከተው ንጉሱ አብራሃ ለምንድነው ወደ መካ መሄዱት ብሎ ጠየቀ። በመካ ላይ ነቢዩላህ ኢብራሂም የገነቡት ካዕባ እንዳለና በሱ ዙሪያ እየዞሩ አላህ ሱብሓነሁ ወተዓላ እንደሚያመልኩ ሰማ። ንጉሱ አብርሃም ሰዎች መካ ድረስ ከመሄዱ እኔ እዚሁ ካዕባ ገነባላቸዋለሁ በማለት እዛው የመን ላይ ካዕባን የሚመስል ነገር አስገነባ። ለሰዎችም ወደ መካ እንዳይሄዱና እዚሁ ጠዋፍ እንዲያደርጉ ነገራቸው። ነገር ግን ንጉስ አብርሃን የተቀበለው ሰው አልነበረም። ሰዎች የሱን ትዕዛዝ አልቀበልም ብለው ወደ መካ መሄዳቸውን ሲመለከት ንጉስ አብርሃ በጣም ተናደደ። እዛ ያለው ካዕባ ምን ያህል ልዩ ቢሆንና ምን አይነት ቦታ ቢሰጡት ነው እንደዚህ አክብሮት ወደዛ መሄዱት? መካ ድረስ ሄጄ ካዕባን አፈርሰዋለሁ በማለት እየዛተ መናገር ጀመረ። ንጉስ አብርሃም በዛተው መሰረት ብዙ የዝሆን ሰራዊቶችን ይዞ ወደ መካ ጉዞውን ጀመረ። መካ ላይም ሰዎች ንጉስ አብርሃ ብዙ ሰራዊቶችን ይዞ እንደሚመጣ ሲያውቁ መካን ለቀው መውጣት ጀመሩ። ሁሉም በሚባል መልኩ መካን ለቆ መውጣት ጀመረ። ነገር ግን የነቢዩ ሰለላሁ ዐለይሂ ወሰለም አያት የሆኑት አብዱል ሙጠሊብ ግን እዛው ሆኑ። ንጉሱ አብራሃ መካ ላይ ቢቃወመው አንድም ሰራዊት እንደሌለ ሲያውቅ በደስታ ዝሆኖቹን ይዞ ወደ መካ መራ። ነገር ግን ዋዲ ሙሐሲር የተባለ ሸለቆ ጋር ሲደርሱ የዝሆኖቹ ዋናና ትልቁ እዛው ቆመ። ዋናው ሲቆምም ተከትለው ሁሉም ዝሆኖች ቆሙ። የአላህን ሱብሓነሁ ወተዓላ ተአምር እዚህ ጋር በሰፊው እንመለከታለን። ሰዎቹም ትልቁ ዝሆን እንዲሄድ ቢመቱትም ቢወጉትም አልንቀሳቀስም አለ። ለብዙ ሆነው ትልቁን ዝሆን አስረው መጎተት ጀመሩ። ነገር ግን ዝሆኑ ሊንቀሳቀስ እንኳን አልቻለም። ዝሆኑን ወደ መጡበት አቅጣጫ ሲያዞሩት እየሮጠ ይሄዳል። ነገር ግን ወደ ካዕባ አቅጣጫ ሲያዞሩት ግን ይቆማል። አላህ ሱብሓነሁ ወተዓላ ያሰቡትን ተንኮል ከንቱ አደረገባቸው። ሁሉም ዝሆኖች ሊይዛቸው የመጣውን እየመቱ ከዛ ቦታ ላይ ማምለጥ ጀመሩ። አላህ ሱብሓነሁ ወተዓላ ከጀሃነም የሆኑ ወፎችን በአፋቸው ከተናገሩ በኋላ ሁለት ወፎች ያሉበት ድረስ ሄደው የነሱ ጓዶች ያገኙትን ዕጣ ፈንታ እነሱም አገኙ። አላህም ሱብሓነሁ ወተዓላ እንደተበላ አገዳ አደረጋቸው። ሱብሓነላህ፣ ይሄ ሁሉ ነገር የሆነው የዓለማቱ ጌታ ከሆነው ከአላህ ሱብሓነሁ ወተዓላ ጋር በመዳፈራቸው ነው። በዱንያ ላይ መጨረሻቸው እንዲሚያስጠላ ከሆነ በአኺራ ላይ ምን ያህል እንደሚሆን አላህ ይወቀው። እንደሚታወቀው ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱት በዓመል ፊል ነው። ዓመል ፊል ማለት ደግሞ የዝሆኖቹ ዓመት ማለት ነው። አሁን ባየነው ታሪክ መሰረት ነው ዓመል ፊል ሊባል የቻለው።
ይህንን ድንቅ ክስተት አላህ ሱብሓነሁ ወተዓላ በተከበረው ቃሉ ላይ በሱረቱል ፊል ጠቅሶታል። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ተድሊል ወአርሰለ ዐለይሂም ጠይረን አባቢል ተርሚሂም ቢሒጃረة ሚን ሲጂል ፈጀዐለሁም ከዐስፊን መእኩል። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።